አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳና የተከበራችሁ የመለኬቱ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ከረማችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ ከኔ ጋር አልሐምዱሊላህ። ዛሬ ደግሞ ይዤ የቀረብኩት የፀጉር ማስክ ለመስራት ነው። ያው እንደምታዩት ፊት ለፊታችን ለበን ዝባዴ ወይም እርጎ አለ፣ እንደዚሁም ብርቱካን፣ ሎሚ፣ ሙዝ ይሄንን አንድ ላይ አድርገን እንፈጫለን። ከዛ ፀጉራችን እንቀባለን ማለት ነው። ልንታጠብ ስንል ይህን ብንጠቀም በጣም አሪፍ ነው። አንደኛ ነገር ለፀጉራችንም ጥንካሬ አሪፍ ነው። እንደዚሁም ደግሞ ማለት ነው ቪታሚናት ስላለው በጣም ይጠቅመናል ማለት ነው። ለፀጉራችንም እድገት ወሳኝ ነው እላቸዋለሁ ማለት ነው። እንደዚሁም ደግሞ ሎሚው በተለይ ደግሞ ቆዳችንን ጥርት ያደርጋል ማለት ነው። ተጠቀሙት፣ እናንተ ሞክሩት። ብዙ እንትን የሚል አይደለም ማለት ነው። ያው እኔ እዚህ ጋር 2 ሙዝ ያደረኩት ትንሽ ወፈር እንዲል ነው ማክስ ማለት ነው። እናንተ ከፈለጋችሁ አንድን ብቻ መጠቀም ትችላላችሁ። ግዴታ 2 መሆን የለበትም ማለት ነው። ይሄ ብርቱካንና ሎሚውን ማለት ነው ያው ፍሬውን እንደዚህ ካወጣን በኋላ ይሄን ውስጡ ያለውን ሙሉ ለሙሉ ነው የምናደርገው ማለት ነው። ውሃውን ብቻም ሳይሆን ውስጥ ያለውን አውጥተን አንድ ላይ ነው የምንፈጨው። አያችሁት? ብርቱካኑ ማለት ነው ሎሚውን በዚህ መልኩ ማለት ነው ውስጥ ያለውን ውሃ የሚይዘውን ማለት ነው ሙሉ ለሙሉ አውጥቻለሁኝ። ቀጣይ ደግሞ ማለት ነው እስኪ ፈጭቼ እንመለሳለን። ያው እንደዚህ እንደምታዩት የሎሚውንና የብርቱካንን ጭማቂ ማለት ነው ከስር አደረኩኝ። ከዛ ሙዙን ጨምር ያለው። ቀጣይ ደግሞ ዝባዱን ጨምራለሁ። በዚህ መልኩ ማለት ነው ዝባዱን ጨምር ያለው። የዝባዱን ውሃ ማለት ነው አፍሱት፣ ምክንያቱም እንዳይቀጥንብን የሎሚውና የብርቱካኑ የሱ ጭማቂ ስላለው የዝባዱ ውሃ አያስፈልግም፣ ማጠንፈፉት። ከዛ አሁን ደግሞ ወደ መፍጨት ይኸው ፈጭቼ ተመልሻለሁ ማለት ነው። ያው ድምጽ ምናምን እንዳይረብሽ አልቀረጽኩትም ስፈጭ። በዚህ መልኩ ከፈጨን በኋላ ደግሞ ትንሽ የተወሰነ እንደዚህ አንድ ግማሽ ሰዓት ምናምን አስቀምጠን ኦልባ ላይ አድርገን የሆነ እቃ ላይ አድርገን ማለት ነው ወይም የሆነ ግዛት ነገር ላይ አድርገን ከዛ አንድ ግማሽ ሰዓት አቆይተን ከዛ በኋላ ፀጉራችንን እንቀባዋለን። ይኸውላችሁ እንግዲህ በዚህ መልኩ ማለት ነው ፈጭቼ ኦልባ ላይ አድርጌያለሁ። አንድ ግማሽ ሰዓት ምናምን አስቀምጥና ከዛ ትንላለሁ ማለት ነው። ያው እንደምታዩት ግን ቅጠል ብሏል። ትንሽ ቅዝቃዜው ሲለቀው ምናልባት እንትን ሊል ይችላል ማለት ነው። ያው ቀጥታ እንትኑም ብርቱካኑም ሎሚውም እንደዚሁ ዝባዱም ቀዝቃዛ ነው። ያው ከበተላጃ ስለወጣ ማለት ነው። እና ትንሽ ቆየት ሲል ሲብላላ አንድ ላይ ሲዋሃድ ትንሽ ደግሞ እንትን ይላል ማለት ነው፣ ወፈር ይላል። ከዛ ይህንን ፀጉራችንን ምናልባት ከ1 ሰዓት እስከ 1 ሰዓት ተኩል ወይም እስከ 2 ሰዓት ማቆየት እንችላለን። ከዛ በላይ ግን አታቆዩት ማለት ነው። ምክንያቱም ፀጉራችን በኃይል ፀጉራችን ላይ ከተቀመጠ ማለት ነው እንዳይነቃቀልብን ረጅም ሰዓት ፀጉራችን ላይ ማስቀመጥ የለብንም ማለት ነው። በቃ እስከ 2 ሰዓት ድረስ ፀጉራችን ላይ ካስቀመጥ ከዛ በኋላ መታጠብ ግድ ይላል ማለት ነው። ሹዶች በተለይ የፈላ ነገር ምናምን ፀጉራችን ላይ ብዙ ጊዜ ማድረግ የለብንም እንዳይነቃቅለው ፀጉራችንን ማለት ነው። እና የዛሬው የፀጉር ማስክ አሰራር ይሄን ይመስላል። እናንተ ሞክሩት። በተለይ ፀጉራችሁ የሳሳ ማለት ነው ይሄ በጣም ለውጥ ያመጣላችኋል ማለት ነው። ከስር የማያድጉትን ያፋፋላችኋል፣ ያሳድጋል ማለት ነው። እንደዚህ በጣም ረጅም ፀጉር ባይሆንም ግን ለውጥ ያመጣል። ተጠቀሙበት። ፀጉራችን አንዳንዴ ያው ከእንክብካቤም ጉድለት ካለመቆጣጠር ምናምን ፀጉራችን ትንሽ ይሳሳል ማለት ነው። ያ ነገር ይከላከላል ይሄ ማለት ነው። እና ተጠቀሙት። እንደገና ደግሞ ስትታጠቡ ማድረግ አለባችሁ። መጀመሪያ በሻምፖ ታጠቡት ማለት ነው። በሻምፖ ከታጠባችሁ በኋላ ደግሞ በሰውነታችሁን ሳሙና ይሁን ወይም የጨርቅ ሳሙና ይሁን ማለት ነው፣ በዛ ፀጉራችሁን ታጠቡት ማለት ነው።
ሻምፖ ከጸጉራችን ላይ አይለቅም ማለት ነው። እንደገና በሳሙና ስትታጠቡት በጣም የሻምፖ አረፋ በጣም ይወጣል ማለት ነው። ስለዚህ ጸጉራችንን አብዛኛው ጊዜ የሚጎዳብን ሻምፖ ነው ማለት ነው፣ የሚያሳሳብን ማለት ነው፣ እንዲነቃቀልም የሚያደርገው ማለት ነው። ስለዚህ እናንተም ከሻምፖ በኋላ በሳሙና ተጠቀሙ ላለው ማለት ነው። በጣም ለውጥ ታገኙበታላችሁ። ተጠቀሙት ማለት ነው። እሺ ውዶች፣ ከሻምፖ በኋላ በሳሙና ታጠቡ እና የዛሬው የጸጉር ማስክ ይሄን ይመስል ነበረ። በተመሳሳይ ሰዓትና በተመሳሳይ ጊዜ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ማለት ነው። ላይክ አትርሱ፣ ሰብስክራይብ አድርጉ። ለቤት አዲስ ከሆናችሁ እንደዚሁ ነበር ማለት ነው። ላይክ ኮሜንት አትርሱ ላለው ማለት ነው። ስለምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።